ክፍል 2 እናታችን አዳ ፍቅርተ ክርስቶስ እዛ ገዳም ያቺ በጣም እጅግ አመላቸው ልነግራቸው አልችልም። ከባድ ነው። ይገርማቸዋል። የሴትዮይቱ አመል ምግብ ሰርታችሁ ስትሰጧት ያው አረጋው እየተጦሩ ነው አይደል? ይዛ በፍልጥ እናንተ ማለት ነው እየጦራችሁ እና ምግብ ሰርታችሁ ስትሰጡ አፈር ቢና ይሄን አንጭ ልብዬሻለሁ እንዴ ብላ በዱላ ብትላችሁ ማለት ነው። እንደገና ደግሞ ውሃ አንጭ ብላችሁ ውሃውን በፊታችሁ ላይ ችልስ ብታረግባችሁ ምንድነው የምትሉት እናንተ? ምን ልታረጉ ትችላላችሁ? እነቺ በጣም አመላቸው የከፋ እናት ፍቅርተ ክርስቶስ ሁሉም መለኮሳት በቃ ያልተደበደበ የለም ሳለቸው ሁሉ ኧረ ይቺ ማን ይጦራል አለና ሁሉም ተዋት ማለት ነው። እና ከዛ ምን ሆነ መሰላችሁ? ፍቅርተ ክርስቶስ ግን እየተደበደበች ያቺ ሴትዮ ጦረቻት። ግን በቃ አመሏ አመል እንዳይመስላችሁ አይጣልባችሁ። ግንሳ እየተደበደበች በእሳት ውስጥ ምጣድ የእሳት ፍም ባለው እንጨት ግማሹ እየነደደ በሱ በትርኩሻው ፊቷን በዱላ እያለች በቃ እንዲህ የምታረግ ሴት ነበረ። የዛችን ሴትዮ ጸባይ ታገሰችና መጨረሻ ጡራ ቀበረቻት። ከዛ በኋላ እንግዲህ ያን በመታገሷ ያገኘችውን እንግዲህ ፍቅርተ ክርስቶስ ጻድቅ ሆና ቅድስት እናት ሆና እጅግ ታላቅ እናት ሆነች ማለት ነው። አስባችሁታል? እጅግ ክርስቶስ ከሰማይ ወርዶ የከበረ ቃል ኪዳን እስከሚሰጣት ድረስ ደረሰቻችን እናት ማለት ነው። እንግዲህ የአገልግሎት ውጤት ቂም ሳትይዝ እንደዛ እየተደበደበች ማለት ነው። እኛ እኮ ተናገሩን ብለን ነው የምናኮርፈው። ስለዚህ ነገ እንደውም ከዚህ የበለጠ ልትጦሪ ትችያለሽ። ያንን አታስቢ። አለማወቋ፣ አለመረዳቷ፣ አለመገንዘቧ በቃ ታሁን እኮ በቃ በጸጸት ተገረፈች። በቃ ወይም ይቺ ሴትዮ ይህ እንደሚርብሽ ላታቅ ትችላለች፣ ላትገነዘብ ትችላለች። አለማስተዋሏ ሊሆን ይችላል። ይቺ ሴትዮ እንግዲህ ውስጧን የሚያውቀው መድኃኔዓለም ነው። ግን ወለተ ሚካኤል አንድ ነገር ደግሞ እዚህ ጋር ላስታውስሽ። አንቺ ይሄንን ቂም ባትረሽ ወይም ይሄንን እማትረሽ ከሆንሽ የምትጎጂው አንቺ ነሽ እንጂ እሷ አትጎዳም። ለምን ከተባለ እሷ ንስሐ ከገባይ እያወቅሽ በስተት ሳታውቂ በድፍረት እያወቅሽ በድፍረት ሳታውቂ በስተት የሰራሽውን ኃጢአት የማይሰራ ኃጢአት እግዚአብሔር ይፍታሽ ሲል ካህኑ ከኃጢአቷ ንጹሕ ሆናለች። ወለተ ሚካኤልስ ተሸክማ ዝጋቂሟን ቀረች። ማን ተጎዳ? አንቺ። እሷስ ንስሐ እስከገባይ ድረስ መሐሪው አምላክ ይምራታል። ይሄን ነው ማወቅና መገንዘብ ያለብን። ስለዚህ በአንድም በሌላ ውስጥሽ የሚመላለሰውን ነገር አውጥተሽ መጣል አለብሽ። እንኳንም እግዚአብሔር እሷ ቁማ ሙታ ቢሆን እኮ ደግሞ የበለጠ ይቆጭሽ ነበረ። የት እንደደረሽ ሳታቅ ያንን ቤት ሳታይልሽ ብሞት እንደውም ነበር የምትቆጩ ማለት ነው። እንደውም ሊነድሽ የሚገባ የነበረው ያን ቤት ባታይልሽ ነው። እንኳን አየይልሽ። እሷ ሀብታም አልነበረች? አሁን ማን ነው ሀብታም? አሁን ማን ነው የተሻለ ሰው? እስኪ ንገሪኝ። አሁን አንቺ የምትለብሺውን ልብስ ትለብሳለች? አሁን አንቺ የያዝሽውን ሞባይል ትይዛለች እሷ? አንቺ ያየሽውንስ ሀገር አይታለች ወይ? እንዳንቺ በአውሮፕላን ሄዳለች? እንዳንቺ በሰማይ ሄዳለች? አንቺ እኮ እንዴት ነው ነገሩ? እስኪ አስተውይው ማለት ነው። እግዚአብሔር ላንቺ ያደረገውን በጥፍ አንቺ በልጥሽ አክደሻለሁ። አንቺ አሁን እግዚአብሔርን ቃል አውቀሻል፣ ትማሪያለሽ። አንቺ አሁን መጸለይ ትችያለሽ፣ ማንበብ ትችያለሽ። እሷ ማንበብ ትችላለች፣ መጻፍ ትችላለች። አንቺ ያየሽውን ከተማ አይታለች። እንዳንቺ በመኪና ሄዳ እንኳን ታውቃለች? ኧረ በበቅሎ እንኳን ክዲ አታውቅም። እንደው ሌላው እንተ ሳንቃ ድረስ መታለች። እንደው ወልዲያ ድረስ እንደው በመኪና በባጃጅ እንኳን ሄዳለች? እስኪ ንገሪ። አየሽ አዳ የእግዚአብሔር ያደረገውን ታሪክሽን የለወጠውን የመድኃኔዓለም ያደረገልሽን ማየት እንጂ የእሷን ደካማ ድክመት አትመልከች።
በቃ ወደኋላ ተመልሰሽ የእሷን አትመልከች። በቃ የልጅነት ታሪክ ነው። በቃ የልጅነት በቃ አለፈ፣ ያለፈ ነገር ነው። ላለፈ ክረምት ደግሞ ቤት አይሰራም። እሱን ነው ማስተዋል ያለብሽ ማለት ነው። ሌላው ዘመድን ጥየቃ የሚለው ተነስቷል። ሌላው ነጥብ ደግሞ ዘመዶቻችንን እንዴት ነው በቁም ሳንረዳቸው ሲሞቱ ፎቶቸውን እያደረግን ፎቶ ዘቅዝቀን እንዲሁም ደግሞ ጥቁር ለብሰን ዋይ ዋይ የምንለው ተብሏል። አዎ እውነት ነው። እንደው ምን ይባላል በገጠር ከሞተ ወዳ ዋይ ዋይ ላፈሩ ነው ወይ ለድንጋይ ይባላል ከና አባባሉ። መረዳዳት መደጋገፍ ያለብን በቁም ነው። መጠያየቅም ያለብን በቁም ነው። በቁም ነው። ዘመድ ሲባል ስለተወለድን ግን አይደለም። እዚህ ጋ አሁን እኔ አክስቴ ስለሆነች የተለየ ነገር ማረግላን ነገር የለም። ማንኛውም ሲቸገር ታየውኝ አቅሜ ካለ ለሁሉም ማገዝ መወለድ ቋንቋ ነው። ተወለደ አልተወለደ ማንም ሆነ ማንም በቃ ተተቸገረ አቅም ካለኝ ያን ሰው ማገዝ ማንኛውም ጎረቤቶቻችን እንኳን ቢሆኑ አክስታችሁን ብቻ አጎታችሁን ብቻ ላ አይደለም ጎረቤትም ቢሆኑ እናንተ እዛ ስታርጉ አብረዋቸው ያደጉ አሉ። የሚበሉት የሚጠጡት ያጡ የሚጦራቸው የሌሉ ካሉ እነሱም ማገዝ እጅግ ዋጋ የሚያሰጥ ከእግዚአብሔር የሚያሰጥ ነው። ስለዚህ ዘመድ ብቻም ስለሆኑ ሳይሆን ዘመድም ባይሆን ካለን ማገዝ መርዳት በአቅማችን ተገቢና ትልቅ በረከት ነው። ስለዚህ ሌላው ደግሞ ይሄ ሀዘንን በተመለከተ አንዳንዶቻችን ያው ሲሞቱ ተስካሩ ምኑን ተስካር ማውጣት አመታት ማውጣት በረከት አለው፣ ጥሩ ነው። ግን ለማን ነው የምናወጣው ተስካሩን? እዛ ጎረቤት ተሰብስቦ ለሚበላው ተስካር እያወጣችሁ ነው አይደል? ማን ነው የሚበላው? አመታታቸውን እያወጣችሁ ነው። የእናቶቻችሁን የአባቶቻችሁን የምታወጡ ልጆች አላችሁ። ማን ነው የሚበላው? ማን ነው? ጎረቤት ተሰብስቦ ነው የሚበላው። እሱ ምን ዋጋ አለው? ይሄ ወንፈል እኮ ነው። ሰውየውን ወንፈል ማውጫ ነው ያደረጋችሁት ወይስ በድሃ ጉሮሮ ነው የገባው? አልባሽ አጉራሽ አይኑ የፈረጠ እግሩ የተቆረጠ እጁ የተቆረጠ ሰውነቱ የሰለለ ጧሪ ቀባሪ የሌለው ሽማግሌ ህፃናት ናቸው የሚበሉት ወይስ 2-3 ጥማር በሬ እያረሰ አንዴ አረቂውን? ኧረ ተው ተው፣ ግን ይሄ ነገር እንዴት ነው? ይሄ ሚዛናዊ አይደለም። እንዴት ነው? እኔ ወደ ገጠር አካባቢ በጣም ነው የሚገርመኝ ማለት ነው። ትልቅዬ ዳስ ምናምን በሬ ይጣልና ያላቸው ሰዎች በጣም ይሳቃል። ይሄ ኧረ ተው፣ እንደዚህ አይደለም። ለተራቡ ለቤተ ክርስቲያን ማስቀደሻ መገበሪያውን ዕጣን ጧፉን ስጡላቸው። እስኪ ትክክለኛውን ልንገራችሁ እኔ ወይ ድሆችን ፈልጋቸው አብሉ፣ አለያ ደግሞ ለቤተ ክርስቲያን ዕጣን ጧፉን ቁመው ያደሩት ካህናት የሚበሉትን ልንገራቸው። ቁመው ሰዓታት ቁመው ያደሩት ፍታቱን ያደረጉት ዳዊት ምንድነው? ካህናትም እኮ በነገራችን ላይ ፍታት የሚበሉት ካህን ዳዊት ሳይደግም ጸበል ጻድቅ መብላት አይችልም ይላል ዳዊት። አሁን የሆነ ቄስ አርፍዶ ዝም ብሎ ቢመጣ ሳይደግም ፍታቱ ካለቀ ተደረሰ መብላት የለበትም። ለምን ካላችሁኝ ዳዊት መይደገም ዳዊት መይጸለየ ዳዊትን ጸልዮ ነው ያች እንኳን ዛት የምትበላው ማለት ነው። ሌላውስ ገበሬ ይመጣል፣ በቃ ዳስ ይጣላል፣ ይመጣል። እንደዚህ በሰሜን ሸዋ በኩል ያለው በእነንቶኒ ሀገር ያለው የሐረቂ ይመጣል። በጎጃም በተለይ ያለው ማጉር ነው ያየሁት ማለት ነው። በቃ ትልቅ የዳስ ይጣላል። 2 በሬ ቤት የሚያህል በሬ ይጣላል። እዛው በቃ ያላቸው ሰዎች ይህ አይደለም። ለድሆች ስጡላቸው፣ ለተራቡ ሰዎች ስጡላቸው። አዎ ስጡ እንጂ ወንፈል አታርጉት። ስለዚህ ያን የሞተ ሰው ለዘመድ ሆነ ሌላም ጎረቤትም ቢሆን ችግር የለም። በስሙ የዛ የሞተበትን ቀን ካወቅ ነው በሱ ቀን ጸሎት ብናረግለት በረከት ነው። ለዛ እኮ ነው መጽሐፍ የሚለን ሄኖክ እንዲህ ይለናል፣ ሙታን ለቆሙት የቆሙት ለሙታን ይጸልያሉ። ሔዋን ለማን? ለሙታን። ሙታን ለእኛ ይጸልያል። እነሱ እኛም በጸሎት እዛ ሆነው ያስቡናል፣ እኛ ደግሞ የሞቱትን እናስባቸዋለን። መደጋገፍ ነው ክርስትና። መደጋገፍ መተሳሰብ ነው።
ስለዚህ እነሱ እኛን እንደሚጸልዩ እኛም ለነሱ መጸለይ አለብን። በቁም መርዳት ነው በአግባቡ ማለት ነው። አቅማችሁ ራሳችሁ ቁማችሁ ሌላውንም ደግሞ ማገዝ፣ ትርፍ ነገር ካለ መስጠት። ሁለት ልብስ ካላችሁ አንዱን ስጡት። ትናንትና ወዲያ እያነሳን ነበረ። ብዙዎቻችን ብዙ ልብስ አለ፣ ስጡ፣ እርዱ። በሰጣችሁ ቁጥር ትባረኩበታላችሁ። ስለዚህ አናስመስል። ብዙዎቻችን እናስመስላለን። እዚህ ሶሻል ሚዲያው ላይ አለ አንዳንድ ሰው የሞተ ዕለት መጥቶ የሚያስመስለውስ ነገር እናት አይታችሁታል? ግን ልክ ሀዘንተኛ ይመስል ጥቁር ለብሶ ማለት ነው። የሚገርም እኮ ነው። እና አጽናናችሁ እንኳን ስንላቸው ደግሞ እኮ እውነት መስሏችሁ ነው። አይደለም እኮ ይሄ ላክስት ላኮት ምናምን የሚያዝን የለም። እውነት ለመናገር ያው እናትና አባት ያው እህትና ወንድም ሲሆኑ እንጂ ብዙ ላክስትና ላኮት ያው ሰው ነው። እንደንዛ በቃ እኩል ነው ሊታዘንለት የሚገባው። ያው እናትን ግን የሚተካባ አይኖርም። ሌላው ግን ያው ነው። ስለዚህ ለሁሉም ማዘን አለብን እንጂ መስጠት አለብን። አዎ ካለን እንስጥ። መስጠት በረከት የሚያሰጥ ነገር ስለሆነ ማለት ነው። እና ከምንም በላይ ይሄ ቤተሰብ ፋሚሊ በቁም ነው መጠያየቅ። እርግጥ አናስተውለውም፣ ብዙዎቻችን ማለት ነው አናስተውለውም። በቁም መጠያየቅ፣ እንዴት አደራችሁ፣ እንዴት ዋላችሁ፣ ደህና ናችሁ ባንሰጥ እንኳን ትልቅ ነገር እኮ ነው። ሞተ የተባልን ጊዜ ወየው እንላለን፣ ያዙ ልቀቁኝ። ለምን ድራማ እንሰራለን? ወይ አንመልሰው። እኔ ገርመኛል እኮ ታመመ ሲባል ሰውየው መጥቶ ያልጠየቀ ስራ ነኝ ብሎ የቀረ የሞተ ለታ ግን ከመስሪያ ቤት አስፈቅዶ ይመጣል፣ ለቀብር ይመጣል። ይገርማል እኮ በቁም ያልጠየቀ ለቀብር ግን ይመጣል። እውነቴን ነው። ለተስካር ግን ቁጭ ብሎ ይበላል። እንደገና ደግሞ የሚገርመው ነገር በቁሜ እየተራብኩ እየተጠማው ያረዳኝ ሞተ ሲባል ለአስከሬን መጫኛ ግን ያመጣል። አታንጣኝ። እንዴት ነው ነገሩ ጎበዝ? መጀመሪያ በቁም ባሳከም ነው በረዳ ነው። ከሞተ በኋላ ምንድን ነው? እግዚአብሔርን ለመቃወም ነው? ለምን ገደልከው ነው? ወይስ ደግ ሞተ ነው? ምንድን ነው? ወይስ ቁጭት ነው? ቁጭት ነው መሰለኝ። እንደው ሳረዳው ብላችሁ እየተቆጫችሁ ነው። ሳላስታምመው ሳልጠይቀው እጄ የሚል ቁጭት ነው። ምንድን ነው? እስኪ ንገሩኝ። ከሞተው በኋላ ሰውየው ጋር የምናረገው ነገር ማለት ነው። ይህን ማስተዋል አለብን። ይህን ካላስተዋል እንዴት ነው ጎበዝ? በደንብ ማስተዋል አለብን። እጅግ የሚገርም እኮ ነው። እና ዘመዶቻችንን በቁም መጠየቅ ነው፣ መጠያየቅ፣ መረዳዳት፣ መተጋገዝ ነው። ስለዚህ ቂምን አስወግደን በልጅነታችን የተደረግነውን ነገር እንርሳው። እኛ ከዛ ሁሉ መድኃኔዓለም እዛ አድርሶን እግዚአብሔር ይመስገን። እነሱ ሊጎዱበት ራሳቸው ሊያፍሩበት፣ እኔ በዛ ለማይመለስ ነገር ለምን ቂም ይዛለሁ? ለምን ወደኋላ መመልከት እንደ ሎጥ ሚስት ነው መሆን። የሎጥ ሚስት በዘፍጥረት 19 ላይ የጨው ድንጋይ ሆና ወደኋላ ስትመለከት ነው የቀረችው። ወደኋላ ያለውን ቂም ይዘን እንዲህ አድርጎኛል እንዲህ ሁኛለሁ ብለን ያንን አንስተን የማይጠቅመን ነገር ላይ ዋጋ በሌለው ነገር ላይ ማለት ነው። እግዚአብሔር ታሪክን ስለቀየረ እግዚአብሔር ይመስገን። እንደነሱ ክፋት እንደበደሉን ሳይሆን እንደ መድኃኔዓለም ቸርነት እዚህ ደርሰናል። ስለዚህ በተደረገልን ነገር መደነቅ ነው የሚገባን ወይስ በተደረገብን በተገረፍነው ነገር ነው ቂም ይዘን ያንን የምንቀጥለው? አይደለም። የተደረገልንን መድኃኔዓለም ያደረገልንን እያሰብን እየተደሰት መኖር ነው ያለብን። እንደዛ መሆን አለበት እንጂ ቂም ይዘን በውስጣችን ያችን ይዘን አይ እንዲህ አርጋኝማ እንዲህ አርጎኝማ የምንል ከሆነ ውስጣችንን ራሳችንን እየጎዳን እያበላሸን ያለን እና ራሳችንን
ከማበላሸት ራሳችንን ከመጉዳት ቂመኛ ሰውና ድንጋይ የተሸከመ ሰው አንድ ነው። ካላወረደው ሸክሙ ከባድ ነው። የድንጋይ መቀመጫና ቂመኛ ሰው አንድ ነው። የድንጋይ መቀመጫም እያደር ይቆረቁራል። ቂመኛ ሰውም ያችን እያብሰለሰለ እያለ ጥርሱን እየነከሰ እያልጎመጎመ ራሱን ይጎደዋል ማለት ነው። የድንጋይ መቀመጫ ቆርቁሮ ህመም እንደሚያመጣ ቂምም እየቆየ ሲሄድ ህመምን ወደ በቀል ያመራል ማለት ነው። ወደ በቀል። ስለዚህ አሁን ወደ በቀል የማያመራበት ምንም የለም። ቶሎ ብለን አውጥተን ጌታ ሆይ እባክህ ቂመኛ እንዳልሆን እባክህን ልቤን ንጹሕ አድርግልኝ፣ ፍጥር ሊተ እግዚኦ ልበ ንጹሐ፣ አቤቱ ጌታ ሆይ ንጹሕ ልብ ፍጠርልኝ ይላል ልበ አምላክ ቅዱስ ዳዊት። እስኪ ንጹሕ ልብ ፍጠርልኝ ይበሉ። ንጹሕ ልብ ይፍጠርልን መድኃኔዓለም። እና እናታችን እግዚአብሔር ይመስገን የእግዚአብሔርን ድንቅ ስራውን ግሩም ስራውን ድንቅ ስራውን በመመስከር የእግዚአብሔር ቸርነቱን የእግዚአብሔር ምሕረቱን ይቅርታውን እሱን እያሰቡ እግዚአብሔርን እያመሰገኑ መኖር እንጂ ያንን ወደኋላ ማሰብ አያስፈልግም። ለምንም ታርገው ደስ ብሏትም ይሁን ተናዳም ይሁን ተበሳይታም ይሁን ቀንታም ይሁን ጓጉታም ይሁን ስራዋ ቆጭቷትም ይሁን አሳፍሯትም ይሁን ምንም ይሁን ምንም እቺ ሴትዮ ዞሮ ዞሮ እግዚአብሔር እርም የሰጥቷት እዚህ ደርሳለች። እግዚአብሔር ኃጢአቷን ይቅር ይበላት። ጥላትህን ውደድ ነው የሚለውና ጥላትህን ውደድ፣ ቢራብ አብላው ቢጠማም አጠጣው ነው እና የሚለው። እኛ ደግሞ ወደን ክርስቶስን መምሰል፣ አዎ መምሰል፣ በፍቅር እኛ እናሸንፋቸው። አዎ እኔ እኮ ያ ስራዋ ይቆጫትና ይቅርታ የምጠይቅበት አንድ ቀን ይመጣል። ደግሞ እኔ ልጄ በድዬሽ እኔ እኮ ተጎርታ ሊሆን ይችላል። ውስጧን የሚያውቀው መድኃኔዓለም ነው። ዙሮ ዙሮ እዛ ውስጥ ገብተን ጊዜያችንን ማባከን የለብንም። ይቅርታ፣ እንዴት ነሽ? ደህና ነሽ ወይ? አይዞሽ፣ ቁረቢ፣ እናቴ ወይ አክስቴ ወይ ቁረቢ፣ ወደ ንስሐ ሂጂ። እንዲህ አይነቱ ትልቅ በረከት ያሰጣል። እኔ ወለተ ሚካኤል አንድ የምታስተውዩ ነገር ለምሳሌ የምትወጂውን ሰው ብትረጁ፣ እንደገና ደግሞ የምትወጂውን ሰው ቁረብ፣ ንስሐ ግባ ብትዩ፣ የምትወጂውን ሰው ብታበይ ብታጠጪ ምን ዋጋ አለው? አሕዛብ ሲያደርጉት የለም እንዴ? እነዚህ ዓለማዊ ሰዎችም እኮ ያደርጉታል። መንፈሳዊ እያለ አይደሉ? ዓለማዊ ሰዎች አሕዛብ እምነት የሌላቸው አሕዛብ የሆኑ ምንም አምላክ የሌላቸው በምንም እምነት የማይታከኩ አምላክ የለም ብለው የሚሉትም እኮ ለዘመዶቻቸው ለሚወዱት ሰው ይህንን ያደርጋሉ። ይህማ አሕዛብስ ያደርጉት የለም ወይ ነው? አየሽ፣ እኛ ከነሱ ምን ተሸለን? ለምሳሌ አሁን አንድ አሕዛብ እምነት የሌለው ሰው ቢኖር ዘመዱ የሚወደው ሰው ቢያረግ ቢረዳው አሕዛብ ያረጋል፣ ይህን ያረጋል። ያላመነ ሰው ይህን ካረደረገ እኛ አማኞች ልብ በሉ፣ እኛ አማኞችማ ለወደር ነው ብናረግ ምን ዋጋ አለው? አሕዛብስ ያደረጉት የለም ወይ? ይልቁንስ ለማይወዱንና ለጠላቶቻችንና ለበደሉን ብናረገው ምን ያህል ዋጋ ያሰጣል? ከአሕዛብ የምንለየው በዛ ነው። እኛ ክርስቲያኖች በየትኛውም የቅዱሳን ገድል ስንመለከት የበደሏቸውን አጠፋቸውን ሲመልሱ አላየንም። ቅዱሳን በየቀኑ ዝክረ ቅዱሳን ላይ በሰይፍ ተቆረጡ፣ በእሳት ተጨመሩ፣ ተገረፉ፣ ተደበደቡ ይለናል አይደል? ያ ሁሉ መከራ ደረሰባቸው። ይገርማል። ያ ሁሉ መከራ ደረሰባቸው። ያ ሁሉ መከራ ደርሶባቸው ግን አቤቱ የሚያደርጉትን አያውቁምና ይቅር በሏቸው በማለት ነው። ስለዚህ አንቺ የምርም የክርስቶስ ልጅ የኪዳነ ምሕረት ልጅ ከሆንሽ ይችን ሴትዮ አይዞሽ፣ በርቺ፣ ጠንክሪ እያልሽ ጡሪያት፣ ትልቅ በረከት ታገኛለሽ። አንቺ ተበድለሽ ጠላትሽን በመውደድሽ ጠላትሽን ወደሽ በማክበርሽ ይህም በማድረግሽ እጅግ ትልቅ በረከት ታገኝበታለች። ከመድኃኔዓለም ዘንድ በረከተ ሥጋ በረከተ ነፍስ ታገኝበታለች። ለምን? ጠላትሽን ወደሽ ነውና፣ ክርስቶስን መስለሸዋልና፣ ቅዱስ እስጢፋኖስን መስለሻልና፣ ጻድቃን ሰማዕታትን መስለሻቸዋልና፣ ያስራበሽን፣ ያስጠማሽን፣ ያንገላታሽን፣ የጨከኑብሽን እነዛን ሰዎች በመርዳትሽ አንቺ ክርስቶሳውያን ወይም በክርስቶስ
ክርስቶስን መስለሻል፣ አባትሽን መስለሻል። ምክንያቱም ቂም ይዘሽ ቂም አዝለሽ ከሄድሽ ግን ዳብሎስን ነው። ዳብሎስ ቂመኛ ነው። እሱ ቂምን አይረሳም። እሱ ክፋትን እሱ አቡሃ ለሐሰት የክፋት አባቷ ክፋትን የሚያመነጭ ስለሆነ እኛ ግን የክርስቶስ ስለሆን እየተበደል እየተገረፈ ፍቅርን ያሳየ አባት ስላለን ተበድለሽም ወደሽ የክርስቶስ ልጅ ነሽ አንቺ። ሰይጣን በዚህ ያፍራል ማለት ነው። አሁን እያመላለሰ ወደ አንቺ ጋር እያመጣ የሚረብሸውን እርኩስ መንፈስ ገስጪው። እንዴት አድርጌ በይኝ፣ እንዴት አድርገሽ መሰለሽ የምትገስጪው? ይቅርታ ከምር ከልብ የመነጫ አድርገሽ ደስተኛ ሆነሽ ስትሰጫት ደስ እያለሽ ስጫት፣ ሳይከፋሽ እንዲህ አድርጋኛለች ሳትይ የድሮ በደሏን ሳታነሽ እንዲህ እኮ አድርገሽኛል ሳትይ አንቺ ድሮ እኮ በድለሽ ሳትያት ለምን አስራብሽ ሳትይ ምንም ሳትመራመሪ ምንም ሳትጠይቂ ስታረጊ የዛን ጊዜ እርሜ ይረዝምልሻል። እርሜሽ ይረዝማል። እግዚአብሔር ኃጢአትሽን ይቅር ብሎ ለቅዱስ ቁርባን እንዲሁም ደግሞ ለምልኩስና ጭምር አረጋዊ ሆነሽ ያበቃሻል። ትልቅ በረከት ነው። ለምን? ጥላትሽን ወደሻልና ያስከፋሽን እንባሽን ጠርገሽ ስቀሽ አንቺ በቀል ሳይሆን ቸርነትና በጎነት ለዛ ሰው አድርገሻልና የእግዚአብሔር ልጅ ትሆኛለሽ። እና ስለዚህ እህታችን ዘመዶቻችንን በቁም ነው መርዳት ያለብን እንጂ ከሞቱ በኋላ ምንም አይጠቅመንም ነው። እህታችን እግዚአብሔር አምላክ እርሜ ሰጥቶሽ እሷን እንድትንከባከቢ ከውስጥሽ ያለውን ቂም እንዲሁም ደግሞ ያንን ትዝ እንዳይልሽ መድኃኔዓለም የምትረሽበትን አውጥተሽ እሱን ጥለሽ በይቅርታ በምህረት መልካም ሰው እንድትኮኚ እግዚአብሔር አምላክ ይርዳሽ ነው። ወደ ሁለተኛው እህታችን ጽፈዋለች። የጻፈችውን ላንብብና ልጨርስ ማለት ነው። ምንድነው የምትለው እህታችን? እኔ መመከር እፈልጋለሁ ስለ ራሴ ትዳር እና እኔ ቅድመ ጋብቻ ሳንማር ወደ ትዳር ልገባ ነው። ለምን ትገቢያለሽ? ቅድመ ጋብቻ ሳትማሪ አንቺ እንደ በጎቹ ተስበሽ ነው እንደምትገቢው ነው። ተማሩ እየተባለ የምንጨቃጨቀው እህታችን ለምንድን ነው? ኑ ተማሩ፣ ቅድመ ጋብቻ ትምህርት ያስፈልጋል ብያለሁ አላልኩም? አንቺ ዝም ብለሽ ዘገደው የምትይው ለምንድን ነው ነው? ምንድነው የምትለን? ልገባ ነው። ለምን ሳትማሪ መግባት ፈለግሽ? እሺ። እና ደግሞ በርቀት ትዳር ላይ ላለን ብዬ ጊዜው ላልመጣላት በጣም እየጣርኩ ነው። ግን የሆነ ሰዓት ደሜ ይፈላና ለምን ይፈላል? ምን አንቺ ድስት ነሽ እንደምትፈዩ? ደሜ ይፈላና እናገረዋለሁ። ከዛ በኋላ ደግሞ ጸጸት ይይዘኛል። አሁን ላይ ደግሞ ለባሌ ስለ ሰላም የምትሰጥ ሴት የሆንኩ እየመሰለኝ ነው። ማለቴ አሁን እያወቅኩ እየተማርኩ ነው። ተመስገን። አንቺ እየተለወቅሽ መሆኑ ትልቅ ነው ስለሆነ እና ላለመጣላት ምን ላድርግ ነው። አንቺ የምትጣሊው ወደፊት ትዳር ከሆነ አሁን ላይ የሚታዩ ነገሮች አንዳንድ ነገሮች ካሉ ከወዲሁ ከእንጭጩ መቁረጥ ያስፈልጋል። ከወዲሁ ይቺ ባቄላ ታደረች እስኪ ጻፏት። ምን አትባልም ነው የምትባለው? ይቺ ባቄላ ታደረች ምን አትባልም ነው የሚባለው? አታውቁም? ይችን አባባል ጻፉ እንጂ። አትቆረጠምም። ይቺ ባቄላ ታደረች አትቆረጠምም። ይቺ ዛሬ ላይ ያለችው ጭቅጭቅ ነገ ላይ ሌላ መልክ እንዳትይዝ አሁኑኑ ከእንጭጩ ልትታይ ይገባል። ምክንያቱም ይቺ ቁስል ትንሽ ነገር ዛሬ ላይ የምትጨቃጨቋት የምትነታረኳት ነገር ካለ በወዲሁ በደንብ ያቺ ነገር ተፈታ መግባት አለባት፣ ተለባብሳ እንዳታልፍ። በነገራችን ላይ ብዙውን ጊዜ የተደበቀ ጸባይ አብረው ሲኖሩ ነው የሚታወቀው። አብራችሁ ስኖር ነው። አሁንማ መልካም ነሽ፣ አሁን ሁልሽም መልካም ነው የምትመስለዋ። አሁን ጉድሽ የሚፈላው አብረሽ መኖር ስትጀምሪ ነው። አንዳንዶቹ እህቶቻችን እንደ ራስ ነብር፣ አንዳንዱ ደግሞ ይደበቅና ወይ ጠጭ ነው ወይ አጫሽ ነው የሆነ መልክ ይዞ ይገኛል ማለት ነው። የተደበቀ ጸባይ
አብሮ ሲኖር ነው። አሁን በውጭ ርቀት ላይማ መልካም ነው፣ እንደ ጨው መላላስ ነው። አሁንማ ኧረ ምን ችግር አለ? ሃለው ወይዬ በላሽ ተራባት ትበላለህ አንተ ምን አሻህ የኔ አባት ወይዬ በጀርባው ተኝቶ እኮ ነው ገደም ብሎ ማለት ወይዬ የኔ ቸኮላታ የኔ ማርማራታ ማሬዋ እንዴት ነሽልኝ? እንዲሁ ጭንቅ እያለኝ እኮ እያሳሰበኝ እውነት ነው እያሳሰበኝ። አቤት 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 ይላላሱት የለ እንዴ እንዲሁ ጉድ እናንተ ይሉት የለ እንዴ መድኃኒዓለም አባቴ ጉድ እኮ ነው የምታዩት። አሁን በዚህ በፍቅረኝነት ማለት ነው ውሸት ውሸት ነው አሁን ይሁን ውሸት። በተግባር ግን አብረው ሲኖሩ ግን ከባድ ነው። ምንድነው አሉ የሆነው ልክ እንደዚህ እየተላላሱ ጋብቻ አይቀርም ተጋቡና አረገዘች፣ ነፍሰ ጡር ሆነች። 9ኛዋ ገብቶ እየሄዱ እያለ አብረው ፊት አብረው ሲኖሩ በጮኝነት በውጭ በሆኑ ጊዜ ሲገባበዙ አንገቷን ያቅፍና አንገቷን ይዝና እንደ ውሻ አንገቷን ይዝና እየተጓተተ ይሄዳል። ይሄድና ከዛ እየሄዱ እያሉ እንቅፋት ሆነ የሆነ አንቀፍ እኔ ልደፋ እኔ ካንቺ በፊት ትላለች ይላል እሱም ማለት ነው። 9ኛዋ ገብቶ ያው ሆዳቸው እናቶቻችን ወደፊት ሲገፋ መሬት ለማየት ይቸገራሉ አይደል? ለመቀመጥ፣ ለመነሳት፣ ለመተኛት ይቸገራሉ። እና እንደዛ እየሄደች እንቅፋቱ እንቅፍ ሲያደርጋት ምን ያደናብርሻል እያየሽ አከጅም ይላል ማለት ነው። አንቺ ትብሽ አንተ ትብስ ሲባባሉ ይቆዩና ከዛ ከተጋቡ በኋላ አቺ ብስብስ አንተ ብስብስ ሎቱ ስብሐት አቤት 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 ይቅር ይበለን መድኃኒዓለም እንደው ይቅር ይበለን። እኛስ እንዲያው አስመሳዮች ሆይ አሁኑኑ መማር አለብን። የት አለ አሁን እህታችን? የት አለ ባለቤትሽ? አምጪው። ምን ትሰሪያለሽ? ይምጣ ይማር። ቅድመ ጋብቻ ትምህርት ያስፈልጋል። ዘገደው ብለሽ የምትገቢበት ትዳር የበጎች በረት አይደለም። የበጎች በረት ነው እንዴ? በግርባታ ነው እንደምግብ ዝም ብሎ ዘገደው አይባልም። ሆቴል ቤት መሰለሽ እንዴ? ትዳር ቤት ትዳር ጎጆ እኮ ሆቴል ቤት አይደለም። ማን አስተናጋጅ ና እስኪ ሻይ አምጣልኝ ብለሽ የምታጅበት መሰለሽ ትዳር? ዝም ብለሽ ዘገደው የሚባልበት አይደለም። በዚህ ዘመን በቂ የሆነ ትምህርት መማር አለብን። በስሜት ተገፋፍተን በወጣትነት ሳናቅና ፈሪሃ እግዚአብሔር ሳይኖረን ወደ ትዳር አንግባ። እንሰብ እስኪ እናስብ። በእውነት መተሳሰብ አለብን። የምሬን እኮ ነው። አንዳንዶቻችን በቃ ግዴታ የሱ ይመስለናል፣ አንዳንዶች የሱ ይመስለናል። ወንዱም ሴቱም የሆነ ሸክም በቃ የሆነ መታከክ እንወዳለን፣ መታዘል እንወዳለን። የሆነ ቁሳዊ ነገር ፈልገን ነው እንጂ የምንሄደው መንፈሳዊነት ማርኮን አይደለም የምንሄደው። የምንገባው ወይ እንግዲህ ውጭ ስለሆንሽ እንግዲህ ወይ ይችላል ፍራንክ ምናምን አስቦ ሊሆን ይችላል። ወይ እንግዲህ ደግሞ እሱም እዛው የፈረደበት የአረብ ሀገር መቼስ እዛው እንትን እያላችሁ ነው አሉ። ደግሞ እየተጋባችሁ ነው፣ ሌላም ነገር እያደረጋችሁ ነው አሉ። ልጅ በቅርጫት ትጥላላችሁ አሉ። ከዛም ደግሞ ወደ ኢትዮጵያ ልጅ ኤክስፖርት ብር ልታመጭ ነው የሄድሽው፣ ልጅ ልታመጭ ነው። እንደው ጉድ እኮ ነው፣ ጉድ እኮ ነው እንደው የምንሰማው ጎበዝ። ስለዚህ ከወዱ ጥርት ጽድት ያለ ቅድመ ጋብቻ ትምህርት ተምረን ቤተሰቦቻችንን የሚያስደስት ስራ እናድርግ። ስለዚህ ይምጣ በቂ የሆነ ትምህርት ሳይማር ዝም ብለሽ ዘገደው ብለሽ እኔ እንዳትገቢ ነው የኔ ምክሬ። ምን ትመክረኛለህ አይደለም? ዝም ብለሽ ዘገደው ብለሽ እንዳትገቢ። ዞሮ ዘገደው የሚባልበት የሚገባበት እንዳልኩሽ የበጎች በረትና የሆቴል ቤት ስላል አይደለም ማለት ነው። ትዳር ማለት ታናሿ ቤተክርስቲያን ነች። እግዚአብሔር የሚገኝበት እግዚአብሔር ያንን የባረከው ትልቅ ተቋም ነው። ትልቅ ተቋም ደግሞ ዝም ብሎ ያለ እውቀት ፍሬሽ ሆኖ የሚገባበት አይደለም። ስለዚህ ዝም ብሎ አይገባም። ተምሯል፣ ፈሪሃ እግዚአብሔር አለው። ዛሬ በውጭ ችግር የለም እኮ መጓደድ ይቻላል። በውጭ ምንም ችግር የለም።
ስህተት አይኖርም። የሚኖረው አብሮ መኖር ሲጀመር ነው። ያን ደግሞ የሚታወቀው በደንብ እነዛ ነገር ለሚመጡ ትዳር ላይ ለሚመጡ ፈተና ትልቁ ቀንበር ተሸክመ ነው የምናልፈው። አሁን ላይ የተማርነው ትምህርት ነው። የተማርነው ትምህርት ትልቁ። ስለዚህ አሁኑ ይህንን ትምህርት ቅድመ ጋብቻ ትምህርት ማወቅ መገንዘብ ይኖርብናል። ይህንን በደንብ መገንዘብ ይኖርብናል። አዎ መገንዘብ ይኖርብናል። እና እህታችን አምጪው፣ ወንድማችን ይማር። ቅድመ ጋብቻ ትምህርት እንደተባለው በቂ የሆነ ትምህርት ተምራችሁ በፈሪሃ እግዚአብሔር አንድ አካል አንድ አምሳል እንዲኮኑ ይህንን እንዲታረጉ እመክራለሁኝ ማለት ነው። እመክራለሁ። ስለዚህ እንደገና ደግሞ አንቺ ተናግሬው እንደገና ደግሞ ይጸጽተኛል ያልሽው ነገር አለ። የምትናገሪው በጥፋቱ ነው፣ አጥፍቶ ነው። እነዛ ጥፋቶቹ ደግሞ አንዳንድ ጊዜ ከመላመድም የተነሳ አንቺን ላይሰማሽ ይችላል። ከመምህራን ፊት ቀርቦ ከመምህራን በቂ የሆነ ትምህርት አግኝቶ ተገስጾ ተምሮ እግዚአብሔርን እንዲፈራ የሚሆንበትን መንገድ ማመቻቸትና ወደ ቃል እግዚአብሔር እንዲመጣና እንዲማር ወጣትነቱን ለእግዚአብሔር እንዲያስረክብ እንዲሁም እሱም እግዚአብሔርን ፈርቶ ወደ ትዳር እንዲገባ ያው ትምህርት ቃል እግዚአብሔር የማያስተካክለው ነገር የለም። እግዚአብሔር ቃል ትዕቢተኛውን ትሁት ያደርጋል፣ አመፀኛውን የዋህ ያደርጋል፣ ያላመነውን እንዲያምን ያደርጋል፣ መናጥ የነበረውን ደግ ያደርጋል። የእግዚአብሔር ቃል ምርጥ መዶሻ ነው፣ ሁሉንም ያስተካክላል። ስለዚህ እንዲያስተካክልልሽ ከፈለሽ አምጪው፣ ይማር፣ ይወቅ፣ ይገንዘብ። አንቺም ተማሪ እሱም ይማር። ሁለታችሁም በአንድ ተምራችሁ እርስ በርስ አውቃችሁ በእግዚአብሔር ቃል ተገንብታችሁ ወደ ትዳር እንድትገቡ ተማሩ። ዝም ብለሽ ዘለሽ እንዲያገቢ ይህ ወንድማዊ ምክሬ ነው። ይሄ ተመክሮሻል፣ ተነግሮሻል። አልሰማም ብለሽ ተገባሽ በኋላ ከሳምንት በኋላ ባሌ ጥሎኝ ሄደ ብትይ እኔማ ነግሬሽ አልነበረም ወይ ነው የምልሽ። የዛን ጊዜ ይዤ እኔ ቁም አልቃሽ አይደለሁም አንቺን ቁም የማላቅሰው ማለት ነው። ገብቶሻል አይደል? በደንብ ገብቶሻል። ቁም አልቃሽ የሚባል አለ በገጠር ሰዎች ሲሞቱ ቁሞ አየ ጉድ ከሌ ይላል። አየ ጉድ ከሌ የነ ወይኖ ጌታ የነ ኳሊ ጌታ እያለ እየገጠመ ግጥም እየገጠመ ቁሞ ያስለቅሳል። እና ዛሬ ነይ ተማሪ የጋብቻ ትምህርትም ጠይቂ ተማሪ ብዬ አሁን አስተምሬሻለሁ። ነገ ግን እኔን አልሰማ ብለሽ ዝም ብለሽ እንደ በግ ተጎትተሽ ሄደሽ እዛ ትዳር ውስጥ ገብተሽ ከዛዛ ስታለቅሺ እኔ መጥቼ የማላቅስ አንቺ ቁም አልቃሽ እመስልሻለሁ ወይ ነው? ቁም አልቃሽ አይደለሁም እኔ፣ ስራ ፈትም አይደለሁም እኔ። እሱ ባታ ትርዳሽ ነው የምልሽ። እኔ ጊዜን ጊዜ ነግሬሻለሁ። አሁን ነው መማር፣ አሁን ነው በጊዜው ነው በሰዓቱ ነው እንጂ እኔ ቁሜ የማለቅስበት ሶፍት ይዤ እኔ አንቺን እምባ ፎጣ ይዤ ፊትሽን እምባሽን እማብስ አይደለሁም፣ እምባባሽ አይደለሁም። ገብቶሻል? በደንብ ገብቶሻል አይደል ብዬ አስባለሁ። ይህን ጥያቄ ያመጣሽው ልጅ በደንብ ገብቶሻል። አሁኑኑ ዝም አትንቀዋለልብኝ፣ ነቃ በይ። መንቃታል ልጅነት አያያዝሽ ወጣትነት። አዎ ይገባኛል፣ እሳትነት መሆኑ ግን ወጣትነትሽን ለመቆጣጠር ሞክሪ። ቻዩ ችለነው እኮ ነው እኛ ሁላችንም እኮ ችለነው እኮ እውነቴን እኮ እየቻልን ነው። ሳንፈተን ቀርቶ እንዳይመስላችሁ፣ ማግባት ሳያምረን ቀርቶ እንዳይመስላችሁ የምንዘገየው። እንደገና ደግሞ አሁን እዚህ ውስጥ ብዙ ሰው የሚዘገየው የማያገባው ለምን ይመስላችኋል? ፈርቶ ነው። የእግዚአብሔር ሕግ እንዳይፈርስም ብሎ ነው። ዝም ብሎ መግባት ስላልፈለገ ነው። እስኪ እንዲያው ቢያንስ እንኳን ልጅነት እንዲያይ ምራቄን ዋጥ አድርጌ ልግባ እያለ ነው። ፈርተን ነው ሁላችን፣ ከእኔ ጀምሮ ፈርተን ነው። ለምን አላገባው እስከዛሬ ካላችሁኝ እኔ ፈርቼ ነው። ያስፈራል ትዳር። ለምን ያስፈራል ካላችሁኝ በጣም እጅግ ትልቅ ኃላፊነት ያለበት ቦታ ስለሆነ ያ ቦታ አባቶቻችን ቅዱሳን አክብረውት የኖሩት እጅግ ትልቅ በረከት የሚያስገኝ ቦታ ስለሆነ ስጋው ደግሞ ቀልድ ስላል አይደለም። የክርስቶስ ስጋና ደም ቀልድ ስላል አይደለም፣ እጅግ የከበረ ስለሆነ ፈርተን ነው። እንማር፣ እንወቅ፣ ምራቃችን ዋጥ አድርገን
አስተዋዮቹ ነን እንገባለን ብለን ሁሉም ወጣትነቱን እሳትነቱን ጊዜ ይሄንን የእሳትነቱን ጊዜ እምቅ አድርጎ ችሎ እግዚአብሔር የተባረከውን ትዳር እንዲሰጠው በጸሎት የማይጸልይ ያለ የማይሳላ ያለ ይመስልሻል? እዚህ ጋር እርግጠኛ ነኝ የማይሳላለ። እኔ ግን አልተሳልኩም፣ ይቅርታ አድርጉልኝና ስለት አልተሳልኩም ለትዳር። ሌሎቻችሁ ግን እስኪ እንዲያው እውነቴን ያልተሳላለ ያላለቀሳለ፣ እንደውም መቤቴ ሆይ እንደው ቅዱስ ሚካኤል ያላላለ ቤት ይቁጠረው። ሁለሽም እንተዋወቃለን ማለት ነው፣ እንተዋወቃለን። ሁሉም መልካም ነገር ነው የሚመኘው። ስለዚህ አንቺም ይሄ ልጅነትሽ አሁን ለጋ ነሽ፣ ገና ሕፃን ነሽ። አንቺ ሲያዩሽ እንዲህ ቀን አብርሃም እንግዲህ አቅርበውሽ እዚህ ጋር እያየሁሽ ነበረ። ገና ለጋ ነሽ፣ ገና እንዲህ ፍሬ ነሽ፣ ገና ብዙ ነገር ጠብቅሻል። የልጅነት የወጣትነት ጊዜ ገፋፍቶሽ አልሆነ ህይወት ውስጥ እንዲያገቢ ከወዲሁ ብልህ ሁኚ ብያለሁኝ። ይህን ምክሬ ሰብተሽ ተግባራዊ አድርጊ። ባለቤትሽን አንጥተሽው አንቺም እዚህ መታችሁ ሁለታችሁም በማህበረ ቅዱስ ሚካኤል ተምራችሁ ተመክራችሁ መልካም ትዳር እንደምመሰርቱ ተስፋ አረጋለሁኝ። ይሄን ደግሞ መልአኩ ቅዱስ ሚካኤል ይርዳችሁ፣ ሁላችንንም እግዚአብሔር ይርዳን። ረጅም ሰዓት ወሰርን። የዛሬው አብርሃም እንግዳ ማን ነው የምክረ አበው። ቀጣይ ሳምንት በሌላ ምክር እስከምንገናኝ ሳምንቱን መልካም ሳምንት ያድርግልን። ጥያቄዎቻችሁን እንግዲህ የጠየቃችሁ እንድትመከሩ እናታችንም እህታችንም ያመጣችሁትን በአግባቡ እንግዲህ ከመርዘሙ በተለይ እናታችን ትንሽ ረዘም ስላለ ከመርዘሙ የተነሳ የረሳሁት የዘለልኩት ካለ መልሳችሁ በውስጥም እንዲሁም ሳምንትም እንድታስታውሱኝ እንቀጥላለን። አሁን እዚህ ጋር ይበቃናል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር የተመሰገነ ይሁን። ይህ ምክረ አበው ነው። ምክርሰ ሰናይ ለኩሉ ዘይገብራ፣ ምክርን ለሚያደርጋትና ለሚፈጽማት ሰናይ መልካም ናት ይላል። ስለዚህ መልካሙን ሁሉ እንድናረግ እግዚአብሔር አምላክ ይርዳን፣ ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።